እና አዳነች አቤቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ ፈቅደ የትግራይ ተወላጆችን ፈቅደም ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ ገና ይጨፍራሉ ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ ነው የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለበት ጥቂት አባላት ነው ያሉት ግን በትግራይ ህዝብ ስም ስለሚምሉ ስለሚገዙ ከምንም ነገር በላይ ቀደም እንዳልከው የትግራይ ህዝብ ከህልውናው ጋር ተያያዘ ህወሓት ብቻ ነው መፍትሄ የሚል ትርክት ፈጥረው ብዙ ስላደናገሩ ብዙ ነው ይመስሉት ልንገር አሁን በቁጥጥር ስር ውለዋል የተባለው ሰውዬ ሰኔ 14 ቀን 2014 ዓመተ ምህረት ነው ዶክመንቱን የተወያየንበት ጀነራል በሆነ መንገድ ዝርዝሩን አላየነው ምክንያቱም ሊቀመንበሩ ምን አሉ አይ ዝርዝሩን ብናይ ትልልቅ ሰዎች እዚህ ውስጥ ኢምፕሊኬትድ ነው አይ ሰኔ 14 2014 ነው የምነግርህ ሐምሌ 14 2014 ሌሎች ሰዎች ብዙ ፖለቲካ ልዩነት አላቸው ተብሎ የተጠረጠሩ እንደፈለጉ ማያዟቸው ሰዎች የሆነ ወንጀል ፈጽመዋል ብሎ በሙስና እንዲያዙ ተደረገ ስለዚህ በህጉ መሰረት በተደረገው ጥናት መሰረት እርምጃ ወሰድን አሉ ሊቀመንበሩ ሰዎች ብዙ አልስማማበትም ነበር ሰዎች መታሰር ግን አጥፍተው ከሆነ መጠየቅ አለባቸው የሚለው ከዛ በሆነ አጋጣሚ ነሐሴ 14 ቀን ነው ነሐሴ 10 ቀን እኔ ኤክስተርናል አፌርስ ሄድ ግን ኤክስተርናል አፌርስ ሄድ ብዙ ጊዜ እንትን ስራውን ነው ሰራው እንጂ ቢሮ ውስጥ የሚያግዙኝ ሁለት ሰዎች አሉ አንደኛው አምባሳደርም ስለሆነ ይሄ አሁን በቁጥጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር እንዲሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ አሁን እኔ ኃላፊ መሆኔን አያውቅም ሶደኔ መጣ ደብዳቤ ሶኔ ምንም ማቀው ነገር የለኝም ምንድነው ያልኩት እኛ አውሮፕላኖች እናስገባ ስለነበረ ከውጭ ይሄ ሚስጥር ማንም ሰው መስማት የለበትም እንኳን ለአውትሳይደር ፖሊት ቢሮ አባላት ምን ባለው ሴንትራል ኮማንድ ምን ባለው ከሰባት አባላት መሃል ይሄንን የተወሰነ ሰው ብቻ እንዲያውቁ ነው ተወሰነ ነበር እና ወረቀት እጄ ሊቀመንበሩ ሄድኩ እንዴ ምን ነካችሁ እናንተ ለማንም ሰው ነው እንዴ አውሮፕላን ይመጣል ትሄዳላችሁ ያላችሁ ተወሰኑት ስለዚህ የሰውየው ከምክትል ሊቀመንበሩ ጋር I don't know የጋብቻ ይሁን የሌላ አይነት ብቻ ቅርብ ግንኙነት አላችሁ ወይ አላቅም እንደዛ ይባል ኋላ የሰማው ሶ ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል እኔ ፕሬዝዳንት ኮንኩ በኋላ ከመቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያለ ሰኔ 2014 ላይ 300 ሚሊዮን ወስዷል ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንደፈቀደውለታል በምን ምክንያት ይሄን አንስተናል በሁሉም ስብሰባ ባለበት ለምን ቢዋሽን ቀጥላለን ማንንም አይደለም ይሄንን ስናነሳ አገሌን ለሞቀስ አይደለም እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው በቁጥጥር ስር ዋለ የተባለን ሰው ግን ከሁለት ወር በኋላ ሌሎች አስረህ ከሁለት ወር በኋላ እሱ ወጭ እንዲወጣ ማድረግ አሁን ሁሉም ነገር ተፈቷል ብሎ ምክንያቱም ምን አረጉ ጸረ ሙስና ይሄንን አትሊስት ውጭ ስላለ ክስ በዚህ ላይ መስርቱ በሌሎቹ ላይ እንኳን መሰረት ባንችል ሲል ይሄ ክራም ኔትወርክ ፋይናንስ ኦዲተር የሚባሉ ሰዎች እንትን ብሎ ሎቢ አርጎ አይ ተሳስተን ነው እንጂ ተቀብለው ነው ነበር የሚል ፋይንዲንግ እንዲያመጡ እየጣሩ ያለ ነው የወጣሁት it just doesn't make any sense ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉዶላ ይሄ ዶክመንት ይዤው ስለወጣ ምን እንትን ላይ አይችልም ሁሉም ሰው አለው ያ ዶክመንት ሁሉም ሰው ማለት ፍትህ ቢሮ አለው ጸረ ሙስና አለው ፖሊስ አለው ይሄን ፈጽሟል የተባለ ሰውዬ ሰኔ 14 እኔ ቃል ሰኔ 14 2014 ዶክመንቱን ተዋይተን ሐምሌ 14 ሌሎች ሰዎች በቁጥጥር ስር ነው ነሐሴ 14 እሱ ወደ ሱዳን እንዲያተደረገ ይሄን
እኔ አሁን ያኔ ባቅ ኖሮ ምን አረግ ነበር ሌላ ጉዳይ ነው። ግን ፕሬዝዳንት ኮርቋና ዶክመንቱ ሳይዝ ደረሰን ጠይቅ ነው ለምን ይሄን አረግ አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስዳለ። ይሄ ኔትወርክ ነው፣ የክራይም ኔትወርክ ነው። ከዲያስፖራ የተሰበሰበ ገንዘብ ደላላ ይበላው ብዙ ነው። እኔ ነገር አሁን ኦዲት ተደርጓል ማለት ነው ውሸት ነው። ምክንያቱም ምን እናርግ ተባብለን እኔ ኦነስትሊ ልገር እስከ ቅርብ ጊዜ ድረስ የድርጅቱ ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት። በይነስ ምብዛም የሆነ የቅንነት ኤሌመንት አለው ብያምን ስለነበረ ፕሮቴክት ለማድረግ ሞክር ነበር። እሱ ብዙ እኔንም አላዋጣኝም። ግን አንድ አጋጣሚ አንዴ ያሳዝናል በጣም ጸረ ድሮን በጣም ያስቸግር ነበር። ጸረ ድሮን ስለመግዛት ስንወያይ አንድ ሰው ነው ሃንድል የሚያደርግ ይሄን ቀብድ ከፍለናል። የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ድሮን ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረጽዮንና ሳምኖታል ማለት ነው። ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወጥ ድንቆላ መሆን አለበት። እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ማን ሞክሬያለሁ። እንደዚህ አይነት ማጂክ የለም። ግን ተከፍሏል። የትግራይ ዲያስፖራ የሰበሰበው ገንዘብ ሌላ ዝርዝር ራዲዮ ልግዛ ብሎ የተሰወራለ፣ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ። ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝዳንት ሆኜ ይሄን መቆጣጠር የተገባኝ እኔ ትእዛዝ ሰጥቼ ምንም በእኔ ስም በመንግስት ስም ገንዘብ እንዳይወጣ ብዬ ግን ያ ኔትወርክ በራሱ ጊዜ እያዘዘ ሌሎች ነገሮች ይፈጽማል። በዚህ በዲያስፖራ ገንዘብ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው። የኃይል የሰበሰበው ገንዘብ የት ዋለ ብሎ መጠየቅ መቻል አለበት። ምክንያቱም እንዳልኩ ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን አሁን እዚህ ላይ ምን ለማመጥበት ጊዜ የለም። የውሸት አንድነት ለማስቀጠል ብዬ የትግራይ ህዝብ ያስከፈልኩትን ዋጋ ቃለሁ። በአማርኛም በእንግሊዝኛም በትግርኛም እለዋለሁ። ይሄን መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችውን ፈረንካ ለጥፋት ማስፈጸሚያ ነው ከመዋል ውጪ ሌላ ዓላማ የለውም፣ ሌላ ፍላጎት የለውም። ምሳሌዎች ገልጽላለሁ። ጸረ ድሮን ኮምፒውተር ይዘው መጥተው በአፋር ቁጭ ብለው አልመጡም። የተከፈለው ተከፍሏል። አውሮፕላን ይከራያሉ ተብሎ ውሸት ነው። አልመጡም። ገንዘብ ተከፍሏል። የት ገባ ብሎ የሚጠይቅ ሰው የለም። ኦዲት አሁን ለምሳሌ አስቀኝ ነው መቀለ ከንቲባ አርገንሃል ያሉት ልጅ ከእስር ቤት አስፈትቼ እኔ መቀለ ይዣቸው ሄድኩ። እስር ቤት ነበሩ። በጦርነቱ ጊዜ ተይዘው እስር ቤት ነበሩና እና ኦዲት አገዘኝ ብሎት ሊቀመንበሩ የድርጅቱ ሊቀመንበር ትንሽ ለኔ ቅርበት ነገር አሳየና መጥቶ ትንሽ የተጮረበረ ዶክመንት አለ ይሄን ጥንቃቄ አርገሄው አለኝ። ምክንያቱም ኦዲተር ስለነበረ አገዘኝ ብሎታል የድርጅቱ ሊቀመንበር። ግን አውቃታለሁ እሷ እቺ ሚስተር ግን በሌላ መንገድ አውቃታለሁ። ገንዘቧን ለመቀሸብ ጥረት እየተደረገ ነው። ከዛ ሚስተር ጠባቂ ስለሆነ አሁን ስራ አስፈጻሚ አድርገው ሹመውታል። ምክንያቱም እኔ እንዲሾመው ጠየቁኝ። አይ አማካሪ ምናምን ላደርገው እችላለሁ እንጂ ኦዲተር አደረጉን ሀዱ ኢንዲፔንደንት ኦዲተር ይሁን ብለን ኢንዲፔንደንት ኦዲተር ስላለ ኦዲተር አደረገው። በዚህ ቻኩርፎ የኔ ተቀናቃኝ ሆነ። ሰው ተሸለመ። ይችን ሚስጥር ስለሚደብቅ ያቺ ሚስጥር ግን አውጥቷታል። ኦሬዲ የጠበቀ ነው የሚመስላቸው። ኦዲት አድርገናል ብሎ የሚያጭበረብረው ኦዲት ያደረገው ነገር የለም። የባከነ ብዙ ገንዘብ አለ። የትግራይ ዲያስፖራ መጠየቅ መቻል አለበት። ይሄ እውነተኛ ለትግራይ ህልውና ለሚውል ዘመቻ የተጠቀምንበትን ነገር አልጸጸትበትም። አሁንም የተዘረፈ የተበተነ ደላላ የበላው ገንዘብ ግን ቤቱ ይቁጠር በደም የሚታወቅ ነው ማለት ነው። ይሄ የክራይም ኢንተርፕራይዝ ነው የምልበት ምክንያት ይሄ ነው። ሲደጋገፉ ልንገር ጨምርልሃለሁ እዚህ በቃ ሱዳን የንግድ እንቅስቃሴ እናድርግ ተብሎ ከነጋዴዎች ውጭ ሀገር ካሉ ሰዎችም ጭምር ባንክ እንዲያስገቡ ተብሎ የሆነ ድርጅት ተቋም እንደ ካምፓኒ ትሬዲንግ የሚባል ተቋቁሞ ሱዳን ሲከፈት ሸቀጥ ለማስገባት ሊቀመንበሩ ነው ምክትል ሊቀመንበሩ ብቻ ናቸው የሚያውቁት። ይሄን ካምፓኒ አቋቁመናል ብለው ግለሰቦች ወደ ውጭ እንዲሄዱ ተደረገ። እኔ ይሄን እንዴት ነው የማውቀው? እንግዲህ ስራ ፈጻሚ ያባል ነኝ። ከውጭ የሚያግዙን የነበሩ ነጋዴዎች ደውለው እንዴ እዚህ ስራ ውስጥ
የቤተሰብ ብቻ አደረጋችሁት እኛን አታስገቡንም እንዴ አሉኝ። የምን ስራ ነው አልኳቸው። አይ ማነው አማንቴክ የሚባል ትሬዲንግ ተቋቁሞ ሆልሴል እንትን ለማድረግ ገንዘብ ይዋጣ እየተባለ ነው። በቢሊዮን የሚቆጠር ተዋጥቷል። በመቶ ሚሊዮኖች አትሊስት ማቁ 1 ቢሊዮን አካባቢ። ከዛ ይሄን እንዴ ሊቀመንበሩን ጠየቁት። እንደዚህ አይነት ነገር አድርገናል እንዴ? አይ ይሄ በሚስጥር የተያዘ ጉዳይ ነው። በዚህ ጉዳይ ላይ ምላሽ አትስጥ አለኝ። ሚስጥር አትሊስት ከሰባታችን ውስጥ አንዱ ነኝ እኔ። እኔ ካለኝ ከሰዎች ጋር ካለኝ ግንኙነት ጋር በተያያዘ ነው ይሄንን የሰማሁት። ይሄንን የታደረሳችሁት ብሎ ቢጠይቃቸው ሰላም ኢትስ አ ክሪሚናል ኢንተርፕራይዝ ማለት ነው። በዚህ ጉዳይ ላይ የተሳተፉ ሰዎች ካሻሽ ገንዘቡን ለመደበቅ ሌላ ምክንያት ይፈጥራሉ። አሁን ጦርነት ተፈጠረ ከተባለ የጉዳይ የህልውና ዘመቻችን አካል ነው ይላል። እኔ የህልውና ዘመቻችን አካል ሆኖ ያለበት ወጣቱ በተደራጀ መንገድ የህዝቡን ጥያቄ መመለስ የሚያስችለው ፖለቲካል ኤንቫይሮንመንት ተፈጥሮ ከፌደራል መንግስት ጋር ፕሪቶሪያን ከመፈጸም አንፃር የተጀመሩ ሂደቶች እስከ መጨረሻው ማጣት ተጠቅመህ ነው የትግራይን ሁሉ ለምን ታረጋግጠው